እህታችን ያዘዘችው የቤት አስቤዛ ለቤተሰቦቿ ሰርፕራይዝ በርበሬ 10 ኪሎ፣ ጤፍ 1 ኩንታል፣ ማሽላ 2 ኩንታል፣ በቆሎ 50 ኪሎ፣ ቡና 1 ኪሎ፣ እንደዚሁም ስኳር 10 ኪሎ፣ ዘይት ኡመር ዘይት 5 ሊትር፣ ዱቄት 10 ሊትር፣ ክሰል 50 ኪሎ ማለት ነው። ሽሮ 10 ኪሎ ነው። የእናት ጉፍታ ከነ ቢጃማው ገዝቼላታለሁኝ። እያንዳንዱ ከባለ ሱቆቹ ከባለ ድርጅቶቹ የማሰማችሁ ይሆናል። ዛሬ ስልክ ቀጥታ እየደወላችሁ ነበር መልእክት የሚያስቀምጣችሁ አላችሁ። ያልመለስኩላችሁ እዚህ ላይ ስለነበርኩም ነው። ቀኑም ደግሞ ሐሙስ ስለሆነ ስላልተመቼ ነው። ለዛም ነው ይሄው አስረክቤያለሁ። እሺ ማራባ አሜን። እሺ አሜን። ኑሩልኝ እንግዲህ እናንተ ኑሩልኝ ትኑሩልኝ። አሜን። እሺ አንዳንድ ዋጋ ከማወቃችሁ በፊት በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዴናችሁ ውድና እየተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እህታችን ያዘዘችውን ትዕዛዝ ገዛዝቼላት ነው። ጤፍ 1 ኩንታል፣ ማሽላ 2 ኩንታል፣ በቆሎ 50 ኪሎ ነው። ሽሮ 10 ኪሎ፣ በርበሬ 10 ኪሎ፣ ቡና 1 ኪሎ፣ ስኳር 10 ኪሎ እንዲሁም የእናት ጉፍታ ከነ ቢጃማ ማለት ነው። እያንዳንዱ ማሰማችሁ ይሆናል ከባለ ሱቆቹ ከባለ ድርጅቶቹ የገዛዛሁትን ማለት ነው። ዋጋ ዝርዝር አብረን እንሰማለን። ኡመር ዘይት አሁን ላይ ስንት እየተሸጠ ነው የሚለውን እንዲሁም ማወቅ ለምትፈልጉ አሰማችኋለሁ። ሩዝም አለ 25 ኪሎ እዚህ ጋር እንደምታዩት ዛሬ ቀኑ ሐሙስ ነው። ብዙ ሰዎች ቀጥታ ስልክ ደውላችሁልኛል፣ መልእክት አስቀምጣችሁልኛል፣ እመልስላችኋለሁኝ። እዚህ ላይ ስለነበርኩ ነው። ምክንያቱም ቀኑ የገበያ ቀን ስለሆነ እቃም ሊጠፋኝ ይችላል ማለት ነው ስልክ እንደዚህ ሳወራ። ለዛም ነው ዝም ያልኩት። ስትደውሉ ትረዱኛላችሁ ብዬ ገምታለሁ። ቪዲዮውን ስታዩ እያንዳንዱ ዋጋ ዝርዝር ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እቃ ስትጠልቡ ወይም ደግሞ ስታዙ የዋጋ ልዩነት እንደዚህ ከአንደኛው ሱቅ ሌላ ሱቅ ላይ እንደዚህ ስትሄዱ ቅናሽ ልታወጡ ትችላላችሁ። የ10 ብር፣ የ15 ብር፣ የ30 ብር ልዩነት ማለት ነው። የ50 ብር ሊሆን ይችላል ልዩነት ልታወጡ ትችላላችሁ። እኔ እዚህ ጋር እያንዳንዱ ቪዲዮ ስገዛ ማለት ነው ይህን ስታዩ ሌላ ቦታ እንደዚህ እቃ የጠለባችሁና ያዘዛችሁ ሰዎች እዚህ ጋር የገዛሁበትን ቅናሽ አይታችሁ የእናንተ ደግሞ የተወሰነ ጭማሪ ካለው ቀልብያችሁ ይበላሻልና ለዛም አይደለም ሀገሩ እንደዚህ ተለያይቶ ኮምቦልቻ ሊሆን ይችላል ያዘዛችሁት፣ እንደዚሁም ኬሚሴ ሊሆን ይችላል፣ ደሴ ሊሆን ይችላል፣ ይለያያማ ነው። አንደኛው ነጋዴ የሚያመጣበት ብር ጨምሮበት ሊሆን ይችላል። እንደዚሁም ደግሞ በፊት ላይ ያመጡ ሰዎች ደግሞ ዋጋ ቀነስ አድርገው ለደንበኛቸው ሊሸጡ ይችላሉ የሚለውን ነገር ልታገናዝቡ ይገባል ማለት ነው። ወንጀል እንዳትገቡ ብዬ ነው። እዚህ ጋር ይሄው እያስጫንኩ ነው። ክሰል አለ። ክሰል በጣም ተወዷል። ዘይትም ጨምሯል። እያንዳንዱ አሰማችኋለሁ። ቪዲዮ ቀርጫለሁኝ። ፊታቸውን አላስገባሁም ባለሱቆቹ፣ ምክንያቱም እንደዚህ ፍቀዱልኝ አትፍቀዱልኝ ብዬ ለመጠየቅም እነሱም የገበያ ቀን ስለሆነ ቢዚ ነውና የሆኑት። ለዛም ነው አሰማችኋለሁ። ቪዲዮ ግልጽ ይሆንላችኋል ብዬ እገምታለሁኝ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ማዘዝ ለምትፈልጉ ደግሞ ስልክ ቁጥር እዚህ ጋር አለላችሁ 0914 25 71 98 ላይ ታገኙኛላችሁ። የትኛውም ሀገር አደርስላችኋለሁ። ተሽከርካሪ መኪና የሚገባ ብቻ ይሁን በታማኝነት ገዛዝቼ የማደርስላችሁ ይሆናል። አሁን እህል ቀንሷል፣ መኸር ስለሆነ ነው። ይህኔ ማዘዝ ትችላላችሁ። ቀጥታ ወደ ቪዲዮ። ይሄው አስረክበናል። 3 ኩንታል ተኩል እህልና እንደገና ደግሞ ዘይት 5 ሊትር 10 ዘይት 5 ሊትር 3 ኩንታል ተኩል እህል። ጤፍ 1 ኩንታል ነው። ማሽላ ወይም ሽንጋ ማለት ነው 2 ኩንታል ነው። በቆሎ 50 ኪሎ ነው። እንደገና ደግሞ ሩዝ 25 ኪሎ፣ ሽሮ 10 ኪሎ፣ ገብስ 10 ኪሎ፣ ስኳርና ቡና ውስጡ አለ። እሺ በርበሬ 10 ኪሎ፣ ዱቄት 10 ኪሎ፣
ቢጃማ ከነጉፍታው ያው አስረክቤያለሁ። እሺ መርሀባ አሚን። እሺ አሚን መርሀባ። እሺ መርሀባ። እሺ ያሽ መርሀባ አሚን አሚን። እሺ ሂሳቡ ስንት ነው የሚመጣው? 6900 690 ብር ሂሳብ ማለት ነው። አመሰግናለሁ። እዚህ ጋር ደግሞ ይሄ ፍሬው ነው እንደምታዩት ፍሬ ጨምሮበት ነው። አማን ነው። ሰላም ነው ወይ? እንዴት ናችሁ? ሰላም ነው። 10 ኪሎ ልቀቀው 10 ኪሎ ከ10 ነው። ይሄው ሚዛን ላይ ነው። ፍሬ አድርጎበት ነው። አሳይት አድርግልኝ። 2100 እሺ። በጤፍ አንደኛው 11000 ከኦክቶበር እሺ። ምሽንጋው 12200 እሺ። 2 ኩንታል ማለት ነው 6100 ማለት ነው ኩንታል እሺ። ገብስ 1000 ብር ገብስ 1000 ብር እሺ። መርሀባ ሽሮ 1500 ብር እሺ። መርሀባ እሺ። አለቀ አይደለ? ይሄን ነው የወሰድኩት። አመሰግናለሁ። እሺ 28100 ሩዝ 25 ኪሎ 2600 ብር ነው። ስከፍል አሳያችኋለሁ። ዱቄት 1100 ነው 10 ኪሎ 132,600 የገዛሁላት ጤፍ እዚህ ጋር የምትመለከቱት ነው። ጥርት ያለው አንደኛው ጤፍ ነው። ማሽላው ደግሞ ወይም ደግሞ ምሽንጋው እዚህ ጋር የምትመለከቱት ነው። 6100 ሂሳብ ነው ኩንታል የገዛሁላት። ቡና 1 ኪሎ ነው ግዛልኝ ያላቸው አንደኛውን ነው የገዛሁላት። የሚቀንስም አለ። የአንደኛውንም ዋጋ አብረን እንሰማለን። ላይክ አድርጉ። እኛ የሚባለው ቡና የትኛው? ይሄ አንደኛው ስንት ነው? እንፈልግ እንደ ይሄ ነው እንደ ይሄ የሚለቀም አለ። ይሄ የሚለቀም የለውም። በቃ ይሄን ሻራቱን አድርግልኝ 1 ኪሎ። ቪዲዮውን እንዳያችሁት ነው እንደምትወዱት ተስፋ አደርጋለሁኝ። አንደኛውን ነው የገዛሁላት። ምክንያቱም አይታችሁታል ልዩነቱ ማን ነው ጥራት ያለውንና ለ200 ብር ልዩነት ያው አሪፉ ይሻላል ብዬ አንደኛውን ነው የገዛሁላት። የዛሬው ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። ላይክ አድርጉ። ደግሞ የሚቀንስባችሁ ነገር የለም። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። የደወል ምልክቱን ተጫኑት። ቪዲዮ ስለቅ እንዲደርሳችሁ። ማዘዝ ለምትፈልጉ ስልክ ቁጥር እዚህ ጋር አለላችሁ። ማዘዝ ትችላላችሁ። የትኛውም ሀገር በታማኝነት አደርስላችኋለሁ። ሳለም ግዛ በላይ ከሳለም ገዝቼላታለሁኝ 50 ኪሎ ማለት ነው። እስኪ ዋጋውን ላሰማችሁ ምን ያህል ዋጋ እንደጨመረ የኢትዮጵያ ኑሮ ውድነትንም በዛውም ትማሩበታላችሁ ማለት ነው። እሺ 550 አድርግልኝ። ሰባት ነው ገለብጥልሃለሁ። ኮሳ ከሆነ ታውቃለህ እና ከሆነ ገልብጠው። እሺ በቃ 7 አይደለ? አሁን ገልብጠው። ደቃቅ ነገር ካለ ይቀራል ማለት ነው። ቶሎ ገልብጥልኝ ነው። ኧረ ተይው የማይመች ውስጡን መጀመሪያ ሳይቀር ለኔ አይደለም የሰው ነው። ምንም ችግር ማቆቆ ውድ የቻናሌ ቤተሰቦች የተቆጠረውን ገልብጡና ሌውና ሌላ ኪሻ ላይ ቆጠር ያልኳቸው ስላጋጣሚ ነው። ለቤት ስገዛ መሀል ላይ ደቃቅ ስላለ ነው። እዚህ ጋር ለገዛሁላቸው ሰዎች መሀል ላይ እንደዚህ ደቃቅ ቢያጋጥማቸው እኔ ነው የሚወቅሱት ማለት ነው። ያጋጥማል እንኳን ብላቸው ሌላ ነገር ነው የሚመስላቸውና ከዛም አንጻር ነው እንደዚህ ለማጋነንና ራሴን ለማስወደድ ብዬ አይደለም። ትረዱኛላችሁ ብዬ እገምታለሁ። እህታችን ያዘዘችኝ ትእዛዝ ይኸው ለቤተሰቦቿ አስረክቤያለሁኝ። ወሎ ኬሚሴ ናቸው ቤተሰቦቿ። ይኸው በዚህ መልኩ ተቀብለውኛል ማለት ነው። ቪዲዮንም እንደሰማችሁት ነው። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።